የኒውክሌር ውዝግብ ዛሬም ትኩሳቱ እየጨመረ ነው። ስጋት የሚፈጥረው ደግሞ ይህ ዓለምን አውዳሚ መሳሪያ ያጋጨው አሜሪካና ኢራንን መሆኑ ነው። በሁለቱ ሀገራት መካከል ዓመታትን የተሻገረ ሽኩቻን ይዟልና ነው። ለአንዱ ቀዝቀዝ ለሌላኛው ደግሞ ሞቅ ብለው የመጡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ የዚህ ጉዳይ ማዕከል ሆነው ተከስተዋል። ፕሬዝዳንቱ ነጩን ቤተ መንግስት በተረከቡ ሳምንታት ውስጥ ከቀድሞ የጠነከረ ዱላ ኢራን ላይ እንዲሰነዘር መወሰናቸው የሚታወስ ነው። ከዚህ በፊት የነበረውን ማዕቀብ የሚያጠናክር እርምጃ መውሰዳቸውም አይዘነጋም። እኚህ ሰው ኢራን በኒውክሌር ትጥቅ ዙሪያ የተደረሱ ዓለም አቀፍ ስምምነቶችን ጥሳለች በሚል ራሷን ከማዕቀፉ ያገለለችውን ሀገራቸውን አሁን በተለያዩ ስልቶች ይዘዋት መጥተዋል። ኢራንን ብቻ ሳይሆን ሌሎችንም አጋሮቿን ብርታት እየሆኗት ነው በሚል ሲወቀሱ ነበር። ከነዚህ ሀገራት መካከል ደግሞ የአሜሪካ እርምጃ ትክክል አይደለም ያለችውን ቻይናና ሩሲያን ጭምር በግልጽ ጠቅሰዋል። ከመጀመሪያው ዙር የስልጣን ዘመናቸው ሶስቱም ጋር በዚህ ጉዳይ ሲጋጩ የነበሩት ትራምፕ አሁን ቻይናና ኢራን ላይ ወገባቸውን ጠበቅ አድርገው ሩሲያን ግን ለስለስ ባለመልኩ እየያዙ መምጣታቸውን ነው ዘገባዎች የሚጠቁሙት። ይህ በርካታ ምክንያቶችን ከጀርባው ያዘለ ነው የሚለው የአልጀዚራ ዘገባ ሩሲያን ከቻይናና ኢራን ለመነጠል እየሰሩ ይሆን ሲል ይጠይቃል። ምክንያቱም በዩክሬኑ ጦርነትም ሆነ ሌሎች ጉዳዮች ለሩሲያ የቀረቡት እኚህ ሰው ኢራንና ቻይናን ግን አንዱን በማዕቀብ ሌላኛውን ደግሞ በቀረጥ ጭማሪ ሲያጣድፉ ተመልክተናል። ይህም ግንኙነታቸውን ከማሻከር ባለፈ ሀገራቱ ባልተገባ እርምጃ እንዲገቡ ሲያደርጋቸው ጭምር የሚስተዋል ነው። ለማሳያ እንጥቀስ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኒውክሌር ጉዳይ መነጋገር ፈልጌ እድሉን አልሰጡኝም፣ ኢራንን በማዕቀብ አሊያም በጉልበት ማስገደድ ፈልጋለሁ ካሉ በኋላ ከኢራን አጸፋዊ ምላሾች ነበሩ። ይህ የአሜሪካ አቋም አግባብ ያልሆነ አምባገነናዊነት ነው ያሉት የኢራን አብዮታዊ ዘብ የበላይ ጠባቂ አያቶላህ አሊ ካሚኒ የመጣውን እንጋፈጠዋለን ሲሉ ተደምጠዋል። ከዚህ ንግግራቸው በኋላም ሩሲያም ሆኑ ቻይና ከኢራን ጎን መሆናቸውን በተግባር እያረጋገጡ ነው። ከሳምንታት በፊት በዚህ የኒውክሌር ጉዳይ ኢራንን ለማግባባት ታች ላይ ሲሉ የነበሩት አውሮፓውያንም ጭምር አሁን ባለው ሁኔታ ተደናግጠዋል። በመካከለኛው ምስራቅ ያለው ሁኔታ የኢራንን የኒውክሌር አጠቃቀም በትኩረት መከታተል በሚፈልጉበት በዚህ ጊዜ ትራምፕ የያዙት አቋም ከጥቅሙ ጉዳቱ ያመዝናል የሚል እምነት እንዳላቸውም የሲኤንኤን ዘገባ ያሳያል። ኢራን በኒውክሌር አቋሟ ጉዳይ ከአሜሪካ በኩል ያለው ሁኔታ ተመሳሳይ ቢሆንም ዛሬ ከአጋሮቿ ቻይናና ሩሲያ ጋር ያደረገችው ውይይት ያስማማት መሆኑን ጠቅሳለች። የሶስቱ ሀገራት ውጭ ጉዳይ ሚኒስቴሮች የተመራ ልዑክ በቤጂንግ በነበረው ውይይት የሶስቱም ሀገራት ምክትል የውጭ ጉዳይ ሚኒስትሮቻቸው አንዱ ለአንዱ ዘብ እንዲሆን መስማማታቸውን አሶሺየትድ ፕሬስ ዘግቦታል። ኒውክሌርን በተመለከተ የሚስተዋለው ውጥረትን በማርገብ እንደሚሰሩና ቀዳሚ ጉዳያቸው ራስን ማሳደግ እንጂ ሌላውን የማስፈራራትም ሆነ የመጉዳት አለመሆኑን ጠቅሰዋል ተብሏል። ከዚህ ቀደም ባሉት የአንድ ኃይል የበላይነት በማዕቀብና ዛቻ አንዱን ለማንበርከክ የሚደረግ ጥረት አሁን ተቀባይነት የለውም ሲሉም ከስብሰባ በኋላ የአቋም መግለጫ ሰጥተዋል። ይህም ነው እንግዲህ የሶስቱ ሀገራት ጥምረት ዛሬ ደግሞ ጠበቅ ብሎ እንዲመጣ የጋራ ጉዟቸውን በተግባር እንዲያሳዩ ምክንያት ሆኗል የተባለው። ኢራንም ብሔራዊ ደህንነቴን ለመጠበቅ ነው የምትለውን የኒውክሌር ማበልጸግ ተግባር ለማስቀጠል አሁን ብቻዋን ሳትሆን ሰልፍ ፈጥራለች። ታዲያ ይህ መልእክት በቀጥታም ሆነ በተዘዋዋሪ የደረሳት አሜሪካ ምላሿም ሆነ ቀጣይ ሂደቷ ምን ይሆን የሚለውን ተጠባቂ አድርጎታል። ትራምፕ ግን አሁንም የማይጨበጡ ሽብር ፈጣሪ ሆነው ቀጥለዋል። ይህ አካሄዳቸው ደግሞ ትንበያውን ውድቅ ያደርገዋል።